ገርሞኝ እኮ እያየሁሽ እኮ ነው በእናትሽ እንደምታርፍ ቺን ስለበላ ኖ አትክልት መብላት ብቻ ሳይሆን እንትን ነው ገባሽ በጣም ውፍረት አብስተሻል ውፍረት ማለት በላሽ እያልኩሽ አይደለም ላማሽ ምናምን አይደለም ገባሽ ውፍረት አብስተሻል ማለት አይታወቅሽም እንዴ ወፍረሻል እኮ እና ለወፍራ ታዲያ እንዴ ወፍረሻል ይባላል እንዴ ይቺን ስለበላው እንቺን መብላት አይደለም እኮ ከዚህ በፊትም ደጋግሞሽ ስትበይ ነበር የቆንም ተወው አትክልት ነው ከዛ ፊት እኮ ጥብስ ምንም ስትበይ ነበር እንዴ ዛሬ ቤት ውስጥ ስለሆንኩ አንቺ ጥሩ አይደለም በቃ የወፈርሽ ነው እንዴ ግድ እንዴ መናገር አለብኝ እንዴ አንቺ ሙራሲ እኮ አክሰፕት ማድረግ አለብሽ አንተ ይመረና ጂ ምናምን እንኳን አልልሽም ግን ግፋቢን እንኳን ራት እንኳን ቀንሰሽ ማለት ነው እውነቴን ነው የምልሽ በቃ አንድ ቤት ወይ እኮ ተስተካከለሽ እንዴ ድሮ በጣም እንዴ ሸንቃጣ በጣም አሪፍ ልጅ ነበርሽ እንዴ አሁን በጣም ሶስት ልጅ እኮ ወልጃለሁ ምን ማለት ነው ገባይ ስንት ሶስት አይደል አምስት ልጅ ወለዱ አሉ እኮ ስንት ሴቶች አሉ እኮ ራሳቸውን የሚጠብቁ አንቺ ራስሽ መጠበቅ ምንድን ነው የከበደሽ እንዴ ይሄው እስቲ እንዴት እንደተዘረጠበት የቦርጭሽን ምናምን እስቲ ምን ሆነሻል እኔ አሁን ስለበላሽ ተናድጄ ምናምን አይደለም ገባሽ አይደል ያንቺ መብላት መጠጣት ደስ ይለኛል ግን ገላሽን እያበላሽው ነው ሰውነትሽ በጣም እየወፈረ ነው እሺ እኔ አሁን ባለኝ ሰዓት እንኳን ተጠቅሜ የተወሰነች ደቂቃ እንኳን ጂም ሄጄ ጠቅጠቅ አድርጌ እወጣለሁ እንዴ እኔ አሁን ጂም ግቢ እንደዛ ግቢ ይኸውልሽ አንዴ በጣም ነው የምወድሽ ይኸውልሽ ልጨቃጨቅሽ አንቺን ለማስከፋት አዳምጠኝ እሺ አንተ ጂም ብትሄድም ጊዜ አለ ከኔ አይደለ እኔ አምቼ ነው ከስራ የምመጣው ሲቀጥል ልጆች ነው የወለድኩት አንተ ልጆችን አልተሸከምክም ወደ ውስጥ እኔ እኮ ልክ ይሄን ሁሉ እኮ ትክክል ነሽ እኮ ታዲያ እንዴት ወፈርሽ ማለት ምን ማለት ነው አልገባኝም አይደለም እንዴ አሁን እኮ በቀን እኮ አንዴ ኒርሊ አንዴ ነው የምበላው ገባኝ አሁን እኮ ጩጮ ከተወለደ እኮ 2 ዓመት አለፈው በቃ እኮ አሁን በልጁ ማማከኝት ምናምን ሳይሆን ራስሽን ጠብቂ ነው ያልኩሽ እንዴ ወፈርሽ ለራስሽ እስኪ ኪሎ እንዴ መንገድ ላይ መሄድ እኮ ራሱ እኮ ይከብድሻል አንተ የምርህን ነው እንደምታወራለኸው ወረ በለው እና እንደዚህ የቀለድኩ ነው ይመስልሽ እውነት እኮ ነው የነገርኩሽ ያለሁሽ እኔ እኮ ስለምወድሽ ነው እኔ እኮ ባለቤትሽ ነኝ እኔ እኮ ማንኛውም ነገር ግልጽ የሆነ ነገር መናገር አለብኝ በቃ የማይሆን ነገር አይሆንም እኔ አሁን እዚህ ጋር አትክልት መብላትሽ አይደለም እኔ አሁን ዴይ ቱ ዴይ አትክልት ተወይ እኮ ደም አሪፍ ነው ገባሽ እኔ አልበላም ስትመገብ የነበረውን አየሁኝ እኮ በቃ ከዛሬ በኋላ እዚህ ቤት ውስጥ አልበላም የሺ ጥላ ለምን ማትበዩ አሁን እናገርኩሽ ማርያምን አልበላም ከዚህ በኋላ እንድችል ለምንድን ነው የምትበዩ እኔ ያልኩሽ ተቀበል አዳምጠኝ እዚህ ቤት ውስጥ ስቀምስ ካየኸኝ ታዘበኝ በቃ እኔ ደበረሽ አይደል በቃ አልበላም ከእንግዲህ በኋላ ምግብ ከበላው ታዘበኝ የእውነት የሺ ጥላ ይሙት አልበላም ታውቀኛለህ ደግሞ አረ ቢልኝ ሙዙንም ምኑንም ስጋውን ቢል ፍራንክ ነው ያረበናት ፍራንክ ማድረግ እኮ ነው በእናት እንጂ ብትበይልኝ ደስ ይለኛል ሁሌ እስቲ አረ ተቀበል አረ እግዚአብሔር ዞር በል አብይ ማርያም አይደለም ዞር በል አረ በእግዚአብሔር እባክህ ዞር በልልኝ አንቺ ፍራንክ ነው ያንተ ፍራንክ ነው እንደዚህ ነገር አረ በለው እንዴ ምን ሆነሽ ፍራንክ ነው ፍራንክ እግዚአብሔር ልጆቼ ዞር በል ወደዛ በልጆቹ አትማል እንዴ ነሽና እንኪ ተቀበኝ ፍራንክ ነው አልፈልግም ደግሞ አንቺ በላሽ ብዬ እኔ እንትን አይደለም እንትን ማለት ለምን አካብጪም ምንም ካልክ ከተናገርክ በኋላ አብይ ምን ነገር አትፈልግ ፍራንክ ነው ምንድነው አረ ተይ እግዚአብሔርን ፍራንክ ሰው የሆነ ነገር ከተናገረ በኋላ እኔ ፍራንክ ነው የሚባል ነገር አይገባኝም ዞር በል በቃ በእናትህ እንደዚህ አይነት ፍራንክ አለ እንዴ ምግብ አትበል እና ምን አይነት ነው ፍራንክ ያለው በቃ እንዴ በቃ እንደዚህ እያበላሽ አየሁሽ በቃ ለምን ፍራንክ አላረገ በቃ በእናትህ ዞር በልልኝ ነው አዎ ነው እንዴ ፍራንክ ነው ያልኩሽ አንደርስታንድ አላረግሽ እናቴ እግዚአብሔር ፍራንክ ነው እሺ ይኸው ቪሊ ወናዝ ቪሊ እባክህ እግዚአብሔርን ፍራንክ ነው ያልኩሽ እኔ ቆይ አንተም ፍራንክ አልፈልግም ዞር በልልኝ አልፈልግም ትጃጃል እንዴ አረ በእግዚአብሔር ወናዝ ተይ ቁጭ በቃ እንዲሁ እንደዚህ አይነት ነገር ፍራንክ አለ እኔ ዝም ብዬ ነው በቃ የሆነ አሳመጣለ በቃ ፍራንክ ላርጋት ብዬ ነው በቃ ዞር በል አሳልፈኝ እባክህ ስራ አረ በእናትሽ ተይ በቃ ይቅርታ ሶሪ በቃ ሶሪ እንዴ አንቺ እንደዚህ ባንዴ ታመሪያለሽ እንዴ
ተቀኝ ባከኝ እንደዚህ አይነት ቀልድ አይመቸኝም እውነት እኔ ምርና ቀልድ አይታወቅም እንደዚህ ነገር ይባላል እኔ ያረ በእናትሽ ጭራሽ አላሰብኩት ታውቂያለሽ እኔን ልብ ታውቂያታለሽ ላንቺ ያለኝ አይደለም በልተሽ ጠጥተሽ አይደለም እኔ አይቼሽ እኮ ማልጠግብ ልጅ ነሽ በእናትሽ ተይ በእናትሽ ተቀቀኝ ሳቂልኝ ይኸው ማንጎ አይደለም ገና አሁን ጠብሰን እንበላለን እሺ እኮ ቲንክ ሞራሌ ላጠፋው የመብላት ኧረ በእግዚአብሔር ቢልኝ ለከቀም ቢልኝ